የአማራ ባህል ምን ይመስላል እንመልከተው። አንደኛ የእንግዳ አቀባበል ባህልን በተመለከተ አማራ እንግዳ የእግዚአብሔር ነው ብሎ ያምናል። ስለዚህ እንግዳ ሲመጣ ጉልበት ይስማል። እናም ደግሞ እግር የማጠብ ባህል አላቸው። እናም ደግሞ ለእንግዳ የተለየ ቦታ ይሰጣሉ ማለት ነው። እና እነዚህ የአማራ ባህል ነው ማለት ነው። እንግዳ አቀባበልን በተመለከተ ባህላቸው ነው ማለት ነው። ሁለተኛ ደግሞ የምግብ አሰራራቸውን በተመለከተ ነው። የምግብ አሰራራቸው ስጋ ወጥ፣ እንዲሁም ደግሞ ቅመም የበዛበት የዶሮ ወጥ፣ እናም ደግሞ ሽሮ ወጥ፣ ክክ ወጥ፣ እነዚህ በብዛት በአማራ ባህል ውስጥ ተስተውለው ይታያሉ ማለት ነው። ሶስተኛ የሙዚቃ ባህልን በተመለከተ ነው። ሙዚቃቸው ይህንን ይመስላል። የቅርብኝ ዝምድና አራተኛ ደግሞ የባህል ልብስን በተመለከተ ነው። ወጣቶች በረባሶ ነው የሚለብሱት። ሴቶች ደግሞ በተሰራ የሚያምር ቀሚስ ይለብሳሉ ማለት ነው። አባቶች ደግሞ ጋቢ ይለብሳሉ ማለት ነው። አምስተኛ ደግሞ ሃይማኖትን በተመለከተ ነው። ሃይማኖት በብዛት የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ናቸው ማለት ነው። ስድስተኛ የጋብቻ ባህልን በተመለከተ ጋብቻ አብዛኛው በወላጅ ፈቃድና በሽምግልና ስርዓት ሽማግሌ በመላክ ይፈጸማል። ስነ ስርዓቱ የጥሎሽ ስጦታ ስርዓት፣ የሰርግ ድግስ እና ከሰርግ በኋላ የሚደረገው የመልስ ስነ ስርዓት በደማቅ ሁኔታ ይከበራል። ሰባተኛ ደግሞ የህዝብ ብዛትን በተመለከተ ነው። የህዝብ ብዛት የአማራ ህዝብ ብዛት ከ75% 27% ይዛል ማለት ነው። ይህ ማለት ከ30 ሚሊዮን በላይ ህዝብ አላቸው ማለት ነው። የአማራ ባህል ከሌሎቹ ልዩ የሚያደርጋቸው ነገሮች አንደኛ የሰምና ወርቅ ንግግር ወይም ደግሞ የቅኔ ንግግር በመናገራቸው ከሌሎቹ ይለያሉ ማለት ነው። ሁለተኛ ደግሞ ማህበራዊ የመረዳጃ እሴቶች ደቦ፣ ጊዜ እና እድር የመሳሰሉት ማለት ይህ ማለት በአሁኑ ሰዓት እንደምናየው ነገር አይደለም። ወደ ገጠር አካባቢ የአማራ ህዝቦች በጋራ ሰርተው የሚለወጡበት ያለምንም ክፍያ ያለምንም ገንዘብ በጋራ ሰርተው የሚለወጡበት የማህበራዊ እርዳታ ማለት ነው። ሌሎች ደግሞ የወሎ የሃይማኖት መቻቻልና የመረዳዳት ሂደታቸው ነው። ይህም በብዛት በባህላቸው ይስተዋላል ማለት ነው። ሁለቱም ሃይማኖቶች አንድ ላይ የመረዳዳት ባህል አላቸው ማለት ነው። አራተኛ ደግሞ የትከሻ እስክስታ ቅድም እንዳያችሁት ሙዚቃው ላይ ከሌሎች ባህል ይለያቸዋል ማለት ልዩ ያደርጋቸዋል ማለት ነው። አምስተኛ ደግሞ ይሉኝታ ወይም ደግሞ እፍረትን በተመለከተ ነው። ሰዎች ይህንን እፍረት በብዛት በአማራ ህዝብ ላይ ይስተዋላል። ይህንን ነገር ለምንድን ነው የሚደረገው ብላችሁ ከጠየቃችሁኝ ደግሞ ማፈር ወይም ደግሞ ይሉኝታ መሽኮርመምን ሲያበዙ ምንድነው ሰዎችን እንዳያስቀይሙ፣ ታላላቆቻቸውን እንዲያከብሩ እናም ደግሞ ወንጀል እንዳይሰሩ የሚቆጠቡበት ድርጊት ነው ማለት ነው። የአማራ ባህል በትንሹ ይመስላል። እስኪ እናንተ እንዴት አያችሁ? ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ የትግሬ እናያለን ማለት ነው። ቻናሌን ሰብስክራይብ፣ ቪዲዮን ላይክ ማድረጋችሁ እንዳትረሱ።